ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ዲጄ አቤ ዩቲዩብ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያደረጋችሁ አብሮነታችሁን አሳዩኝ። ዛሬ ደግሞ መናገር የፈለግኩት ስለ ደሞዝና ስለ ኑሮ ነው። እንግዲህ ደሞዝተኛ የሆናችሁ ሰዎች ያው ኑሮውን የምታውቁት ነው። በእርግጠኝነት ሁሉም በየጓዳው በጣም በቃ መልስ የሌለው ጥያቄ ይዞ ነው ቁጭ ያለው እና ከትራንስፖርት ጀምሮ የቤት ኪራይ ጨምሯል። ኑሮ ሁሉም ምንም ያልጨመረ ተአምር የለም። ዝርዝሬ ሁሉ መዝለቅ አልችልም፣ ግን ያልጨመረ ነገር የለም። ግን ደሞዝም ብዛም አይጨምርም። እውነት ለመናገር የመንግስት ሰራተኛ ሆነህ መንግስት የደሞዝ ጭማሪ አዋጅ ካወጣ ነጋዴውም አከራዩም ሁሉም ነገር ይጨምራል። የግል ሰራተኛ ስትሆን ጭማሪ የሚባል ነገር አይታሰብም። ምክንያቱም ስለ ጭማሪ ካወራህ ወይ አለቃህን ስለ ጭማሪ ካወራኸው ሌላ ሰራተኛ ሊያድምብኝ ነው ብሎ ወዲያውኑ ነው የሚያባርህ፣ ወዲያውኑ። እና ትልልቅ ስራ እየሰሩ ትንንሽ ደሞዝ እየተከፈላቸው ቤተሰብ ማስተዳደር ያቃታቸው በየቤቱ ይህ ነው አይባልም። እና ማህበረሰብ እንደ ማህበረሰብ ካልተዛዘነ፣ መንግስትም እንደ መንግስት መፍትሄ ካልሰጠ እንግዲህ በጣም አስቸጋሪ ነው ለመናገር። ደሞዛው የምንቀየርበት ሳይሆን ልክ እንደ መድኃኒት እድሜ የምናስረዝምበት ነው የሆነው። ነገ እንደዚህ እቀየራለሁ፣ እንደዚህ እለወጣለሁ፣ እንደዚህ ሰርቼ ምናምን የሚባለው ነገር ቀልድ ነው እውነት ለመናገር። እና ነጋዴው ጊዜ እየጠበቀ ይጨምራል፣ አከራዩም ምኑም ሁሉም ጊዜውን ወቅቱን እየጠበቀ ይጨምራል። የደሞዝ ጉዳይ ግን በጣም መፍትሄ የሌለው ችግር ሆኗል። እና ይሄ ነገር መጨረሻው ምን ይሆን ነው? መጨረሻው እንዴት ነው የሚሆነው?